parte Cristiano! በ1985 ማዴራ በምትባል ደሴት ላይ አንድ ልጅ ብዙም ካልተሟላ መጠነኛ ቤት ውስጥ ከሁለት ታታሪ ወላጆች ተወለደ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ከአራት ልጆች መካከል የመጨረሻው ታናሽ ነበር። አባቱ ጆሴ ዳኒስ አቬሮ በአካባቢው በሚገኝ የእግር ኳስ ክለብ ውስጥ እንደ ኪትማን ይሰራ ነበር። እናቱ ማሪያ ዶሎሬስ አብሳይና ጽዳት ነበረች። ኑሯቸውን ለማሟላት የተቻላቸውን ሁሉ አድርገዋል፣ ግን በጭራሽ ቀላል አልነበረም። ክርስቲያኖ መጀመሪያ የሚጫወተው በተጠቀለሉ ካልሲዎች ነበር። እሱ የሚጫወተውም ገደላማ ሜዳ ላይ ነው። እንደዛም ቢሆን ይሄ ልጅ መጫወት ብቻ አልፈለገም፣ እሱ ታላቅ መሆንን ፈለገ። በ7 ዓመቱ አባቱ ይሰራበት የነበረችውን ትንሽ የሰፈር ክለብ አዶሪናን ተቀላቀለ። አሰልጣኞች ፍጥነቱን፣ በራስ መተማመኑን፣ ቅልጥፍናውን አስተውለዋል። በ10 ዓመቱ ከማዴራ ከፍተኛ ቡድኖች አንዱ የሆነው ናሲዮናል ተቀላቀለ። ኳሱን በነካበት ቅጽበት ሁሉም ነገር ተለወጠ። ግን ታላቅነት በጭራሽ ቀላል አልሆነለት። በ12 ዓመቱ ስፖርቲንግ ሊዝበን በአካዳሚያቸው ቦታ ሰጠው። ይህም ማለት ቤቱን፣ ቤተሰቡንና የሚያውቀውን ሁሉ ትቶ መሄድ ማለት ነው። አብዛኞቹ ልጆች ያመነታሉ፣ ክርስቲያኖ ግን አላመነታም። በሊዝበን በየምሽቱ ቤተሰቡ እየናፈቁት ያለቅሳል። ነገር ግን ጠንክሮ ከመስራት አላገደውም። በስፖርቲንግ አካዳሚ ያሉት ልጆች ጠንካራ የሰውነት አቋም ነበራቸው። በአነጋገሩ፣ በአለባበሱም ይቀልዱበት ነበር። አንዳንዶቹም ቀጭንና ደካማ ብለው ይጠሩታል። በውስጡ ያለውን ነገር ግን አያውቁም ነበር። የክርስቲያኖ ፍላጎት ጨመረ። ቀድሞ ስልጠና ይገባል። ከስልጠና በኋላም መቆየት ጀመረ። ዶርም ክፍሉ ውስጥ በቀን 100 ፑሻፕ ይሰራል። በፍጥነት ለመሮጥ ክብደት እግሮቹ ላይ በማሰር መሰልጠን ጀመረ። ካልሲዎቹ እስኪቀደዱ ድረስም የእግር ስራዎችን ተለማምዷል። በ15 ዓመቱ ዶክተሮች የእግር ኳስ ካሪሮን ሊያጠናቅቅ የሚችል የልብ በሽታ አገኙ። ነገር ግን ቀዶ ጥገናው በተሳካ ሁኔታ አለቀ እና በሳምንታት ውስጥም ከመቼውም ጊዜ በበለጠ ወደ ሜዳ ጠንክሮ ተመለሰ። በ16 ዓመቱ ከስፖርቲንግ አንደር 23 ጋር መጫወት ጀመረ። በ17 ዓመቱም የመጀመሪያውን ቡድን በመግባት ተቆጣጠረ። ኦገስት 2003 ከማንቸስተር ዩናይትድ ጋር በተደረገ የወዳጅነት ጨዋታ ላይ እይታ በዛበት። በዚያ ምሽትም አሪፍ እንቅስቃሴ አደረገ። የዩናይትድን ተከላካዮች በሎጬ በፍጥነትና በአብዶ አዋረዳቸው። በእረፍት ሰዓትም የዩናይትድ ተጫዋቾች ሰር አሌክስ ፈርጉሰንን እንዲያስፈርመው ለመኑት። በአንድ ሳምንት ጊዜ ውስጥ ሮናልዶ በእንግሊዝ እግር ኳስ ውስጥ ለታዳጊ ልጅ ሪከርድ ክፍያ በሆነው 12.2 ሚሊዮን ፈረመ። የማንቸስተር ዩናይትድ ተጫዋች ሆነ። በሚያብረቀርቅ የጆሮ ጌጥና የዓለሙ ምርጥ የመሆን ህልምን ይዞ እንግሊዝ መጣ። ሰር አሌክስም የ7 ቁጥር ማሊያ አዘጋጅቶ እየጠበቀው ነበር። ክርስቲያኖ ያንን ዝነኛ የማንቸስተር ዩናይትድ 7 ቁጥር ማሊያ ባነሳበት ቅጽበት የሌጀንዶች አካል ሆነ እና ኤሪክ ካንቶና፣ ዴቪድ ቤካም፣ አሁን ደግሞ ክርስቲያኖ ሮናልዶ። መጀመሪያ ጨዋታውም ተከላካዮችን በማዋረድ ደጋፊዎቹን አዝናና። አድናቆቱ ግን ለአጭር ጊዜ ነበር። ደጋፊዎች እሱን ስኪል ብቻ አጨራረስ አይችልም ብለው ተቹት። የቡድኑ አጋሮቹን ኳሱን በጣም ረጅም ጊዜ በመያዝ አይለቅም ብለው ቅሬታ አቀረቡበት። ክርስቲያኖ ግን አልተከራከረም፣ መሰልጠን ጀመረ። ሌሎች ትሬኒንግ ጨርሰው ወደ ቤት ሲሄዱ እሱ ግን በመቆየት የበለጠ መሰልጠን ጀመረ። ጡንቻም ጨመረ። ቲየሪ ኦነሪ እና ኢቫን ኒስትሮይ ለአጨራረስ የሚመሩ ቪዲዮዎችን ተመልክቷል። በ2003 እና በ2006 መካከል በሰር አሌክስ ጎልቶ ነበር። 23 ጎሎች፣ የፕሪሚየር ሊግ ዋንጫ እና የዓመቱ ምርጥ ተጫዋች ሆነ። ከዚያም በ2007 ሲዝን ሌላ ደረጃ ላይ ደረሰ። በሁሉም ውድድሮች 42 ግቦች፣ የሻምፒዮንስ ሊግ አሸናፊ፣ በድጋሚ ፕሪሚየር ሊግ እና ባሎን ዶርን ገና በ23 ዓመቱ ተሸለመ። እንግሊዝን ተቆጣጥሮ ነበር። ምኞቱንም ከመቼውም ጊዜ በበለጠ ቀጠለ። በማንቸስተር ብቻ ግን ምርጥ መሆን አልፈለገም፣ በዓለም ምርጥ መሆንን ፈለገ። ሪያል ማድሪድም ይመለከተው ነበር። በአውሮፓውያን አቆጣጠር 2009 ሪያል ማድሪድ አዲስ ኮከባቸውን ሲያሳዩ እግር ኳስ ዓለም ተደሰተ። በዚያን ጊዜም የዓለም ሪከርድ በሆነው 94 ሚሊዮን ዩሮ ክርስቲያኖ ሮናልዶ ሎስ ብላንኮቹን ተቀላቀለ። ከ80 ሺህ በላይ በሆኑ ደጋፊዎች ፊት በሳንቲያጎ በርናቤው ሙሉ በሙሉ ነጭ የሆነውን ማሊያ በመልበስ ቀረበ። ሮናልዶ በመጀመሪያው ጨዋታው ላይ አስቆጥሯል። ከዚያም እንደገና ቀጠለ። በመጀመሪያው የውድድር ዘመን ማብቂያ ላይ 33 ጎሎችን አስቆጥሯል። በ2011-12 በአንድ የውድድር ዘመን 60 ግቦችን አስቆጥሯል እና የሱ ስታስቲክ እየጨመረ በሄደ ቁጥር ዘመናዊ እግር ኳስ ዓለም የለወጠውን ከሊዮኔል ሜሲ ጋር ያለውን ፉክክር ጀመረ። የሳምንቱ መጨረሻ በስፔን ሊግ ጦርነት ሆነ። ሜሲ 1 ሲያገባ ሮናልዶ 2 ያስቆጥራል። ሜሲ ሃትሪክ ሲሰራ ሮናልዶን በመድገም ፉክክሩን ቀጠሉት። ለዓመታት ተቺዎቹ ከሀገሩ ጋር እንዳልተሳካለት ተናግረዋል። ፖርቹጋል ከሱ ሌላ ዋና አጋዥ አልነበራትም። በዩሮ 2016 አንድ ነገር ተለወጠ። ፖርቹጋል ያሸንፋሉ ተብለው አልተጠበቁም። ነገር ግን በየዙሩ እየጠነከሩ ሄዱ። ከፈረንሳይ ጋር በተደረገው የፍጻሜ ጨዋታ ሮናልዶ በመጀመሪያ አጋማሽ ተጎድቶ ሊቀጥል ቢሞክርም ባለመቻል በእንባ ተሞልቶ ወጣ። ቢጎዳም እንደ አሰልጣኝ እየጮኸ ከቡድኑ ጎን ቆመ። የቡድን አጋሮቹም ተነሳሱ። በጭማሪ ሰዓት ሄደር አስቆጠረ። ፖርቹጋል የአውሮፓ ሻምፒዮን ሆነች። ሮናልዶ በዚህ ጊዜም በድል አድራጊነት በጣም ተደሰተ። ከ2009 እስከ 2018 የሮናልዶ ማድሪድ ያስመዘገበው ውጤት ለማመን ይከብድ ነበር። 4 የሻምፒዮንስ ሊግ ዋንጫዎች፣ 2 የላሊጋ ዋንጫዎች፣ በ438 ጨዋታ 450 ግቦች እና 4 ተጨማሪ ባሎንዶሮችን አሳክቷል። ከማንም በላይ የማድሪድ የምንጊዜም ከፍተኛ አስቆጣሪ ሆነ።
አሁንም ግን እረፍት አጥቶ ነበር። በ2019 ለፖርቹጋል ኔሽንስ ሊግን አሸንፏል። ሮናልዶ የፖርቹጋልን ክብር ብቻ አላመጣም። እሱ የነሱ መሪ፣ ከፍተኛ ግብ አስቆጣሪ እና ብዙ ጨዋታዎችን የተጫወተ ተጫዋች ሆነ። በ33 ዓመታቸው አብዛኞቹ ተጫዋቾች ይወርዳሉ፣ እሱ ግን ባሰበት። ክርስቲያኖ ሮናልዶ ለጁቬንቱስ በ100 ሚሊዮን ፈረመ። ለምን ተብሎ ሲጠየቅም አዲስ ፈተና ፈልጌ ነበር፣ እንደገና ማሳካት እንደምችል ለማሳየት ፈልጌ ነው በማለት ምላሽ ሰጠ። በመጀመሪያው የውድድር ዘመን ሴሪያ አሸንፎ በ28 ጎሎችን አስቆጥሯል እና በሻምፒዮንስ ሊግ በአትሌቲኮ ማድሪድ ላይ ሃትሪክ በመስራት አስደናቂውን ካምባክ አሳይቷል። ከ3 የውድድር ዓመቶችም እሱ 101 ጎሎችን አስቆጥሯል። 2 የሴሪያ ዋንጫዎችን አሸንፏል። በ2020-21 በ36 ዓመቱ ወርቃማ ቡት ተሸልሟል። በእንግሊዝ በስፔንና በጣሊያን ከፍተኛ ግብ አስቆጣሪ በመሆን የመጀመሪያ ተጫዋች ሆነ። በኦገስት 2021 ዓለም ተደሰተች። ክርስቲያኖ ሮናልዶ ወደ ቀድሞ ቤቱ እየመጣ ነበር። ወደ ማንቸስተር ዩናይትድ ተመለሰ። የእሱ መመለስ የማህበራዊ ሚዲያ ሪከርዶችን ሰበረ። ትኬቶች በደቂቃዎች ውስጥ ተሽጠው አለቁ። በመጀመሪያ ጨዋታ በኒውካስል ላይ 2 ጎሎችን አስቆጠረ። በመቀጠልም ቡድኑን መርዳት ጀመረ። ነገር ግን በዩናይትድ በታክቲካል ትርምስ ከአሰልጣኝ ኤሪክ ቴን ሃግ ጋርና በመልበሻ ክፍል ችግር እየታገለ ነበር። ችግሮች ቢኖሩም ሮናልዶ በ2021-22 24 ጎሎችን አስቆጥሯል። በሻምፒዮንስ ሊግም ዩናይትድን ብዙ ጊዜ ረድቷቸዋል። ጫናው ግን አሁንም አላቆመም። በአውሮፓውያን አቆጣጠር በ2022 ሮናልዶ የክለቡን አመራርና የስልጠና ተቋማትን በመተቸት ቃለ መጠይቅ ሰጠ። በ2022 የዓለም ዋንጫ 2 ሳምንታት በፊት ማንቸስተር ዩናይትድ ኮንትራቱን ተርሚኔት አደረገው። ሮናልዶም ባደረጉት ነገር አልጸጸትም በማለት መለሰ። ዓለም ቀጥሎ ምን ያደርጋል በማለት በቅርበት ይመለከት ነበር። በአውሮፓውያን አቆጣጠር በጥር 2023 ሮናልዶ በሳውዲ አረቢያ ከአልናስር ጋር ሲፈራረሙ ሁሉንም አስደንግጧል። ብዙዎች አበቃለት ብለው ነበር። ሮናልዶ ግን ሊያበቃለት አልቻለም። የሳውዲ ፕሮ ሊግን ወደ ዓለም አቀፋዊ ርዕስነት ቀይሮታል። ስቴዲየሞች መሙላት ጀመሩ። ተመልካቾች ጨምረዋል። እንደ ቤንዜማ፣ ኔይማር፣ ካንቴና ፌርሚኒዮ ያሉ ተጫዋቾች ተከተሉት። ጎል ማስቆጠሩንም ቀጠለ። በ2023 54 ግቦችን በማስቆጠር በዓለም ዙሪያ ያሉ ተጫዋቾችን በለጠ። አልናስርንም ወደ የአረብ ክለብ ሻምፒዮን ዋንጫ መርቷታል። 850 ግቦችን በማስቆጠር የመጀመሪያው ተጫዋች ሆነ። በ2025 በ40 ዓመቱ አሁንም እየተጫወተ ነው። እንደ ወጣትነቱ መሰልጠኑንና ቡድኑን መምራት አላቆመም። ሮናልዶ ስለማቆም በጋዜጣዊ መግለጫው ላይ ሲጠየቅ ፈገግ ብሎ እግሮቼ ሲያቆሙ አቆማለሁ በማለት መልሷል። እነዚያ እግሮች ግን በቅርቡ የሚያቆሙ አይመስሉም። ከሜዳ ውጪ እሱ ለ5 ልጆች አባትና የጆርጂና ሮድሪጌዝ ባል ነው። በቤት ስራ ይረዳል፣ አልፎ አልፎ ያበስላል። ጊዜ ሲኖረውም በትምህርት ቤት ዝግጅቶች ላይ ለልጆቹ ይሳተፋል። ለበጎ አድራጎት ድርጅቶችን በሚሊዮን ለግሷል። ለልጆችም የአንጎል ቀዶ ጥገና ከፍሏል። በየጊዜው የደም ይለግሳል። ሆስፒታሎችን በመገንባት ረድቷል። በአውሮፓውያን አቆጣጠር በ2020 ፎርብስ በዓለም ላይ የበጎ አድራጎት አትሌት ተብሎ ተሰይሟል። በ40 ዓመቱ አሁንም ሊያቆም አልቻለም። ዓለም ባልጠበቀው ጊዜ ከስፔን ጋር በመጫወት ኔሽንስ ሊግን ለፖርቹጋል አበርክቷል። በመጨረሻ ጫማ መስቀሉ አይቀርም። ታሪኩ ግን ለዘላለም ሳይሞት ይቀጥላል። ከማዴራ ትንሽ ልጅ ጀምሮ እስከ ዓለም ተጽዕኖ ፈጣሪው ተጫዋች። ውድ የስፖርቱ ዓለም ተከታታዮች ቪዲዮ ከተመቻችሁ ላይክ፣ ሌላ አሪፍ ታሪኮችን ለመስማት ደግሞ ሰብስክራይብ በማድረግ ቻናላችንን ይቀላቀሉ።